ከተረጂነት ወደ ምርታማነት ለመሸጋገርና የአርሶ አደሩን ውጤታማነት ለማሳደግ ምርት የማይሰጠው ባህር ዛፍን ምርት በሚሰጠው ፍራፍሬ የመተካት ዘመቻ በወረዳችን በምስራቅ አዘርነት በርበሬ ወረዳ ምርት የማይሰጠውን ባህር ዛፍ ምርት በሚሰጠው ፍራፍሬ የመተካት ኢኒሼቲቭ በሰፊው እየተሰራ ይገኛል። አርሶ አደሩ በዘላቂነት ውጤታማ እንዲሆንና ከተረጂነት ወደ ምርታማነት ለመሸጋገር በግብርናው ዘርፍ ከወረዱ ኢኒሼቲቮች አንዱ የሆነው ባህር ዛፍን አንስቶ በፍራፍሬ የመቀየር ዘመቻ በተጠናከረ መልኩ እየተሰራ ነው። የወረዳው ግብርና ልማት ጽሕፈት ቤት የተቀናጀ የግብርና ልማት ስራዎችን ከመስራትም ባለፈ ከዚህ በፊት በለማ መሬት ላይ ያለ አግባብ ተተክሎ የነበረውን ባህር ዛፍን በማንሳት በምትኩ አቮካዶ፣ ሙዝ እና የመሳሰሉት ፍራፍሬዎችን በመትከል አርሶ አደሩ ቀጣይነት ያለው ለውጥ ለማምጣትና ውጤታማ እንዲሆን በትኩረት እየተሰራ ይገኛል። አሁን ላይም እንደ ወረዳ በሁሉም ቀበሌያት ባህር ዛፍን የማንሳት ዘመቻ በሰፊው እየተሰራበት ያለ ኢኒሼቲቭ ነው። ግብርና ጽሕፈት ቤቱ እስካሁን ባለውም በለማ መሬት ላይ የተተከለውን ባህር ዛፍ በፍራፍሬ የተቀየረበት መንገድ አበረታች መሆኑንም ተገልጿል።